አይገርምም? ግን ያላ ስራ እኔ ሰዎችን አስተምራለሁኝ ወይንም ላለኝ እሺ አልኩ ከፈልኩት። አንድ ነገር የሚገባኝ ነገሩ ካለፈ በኋላ ነው። ለምን ክፈል ያለኝ ያልኩኝ ራሴን መጠየቅ ጀመርኩኝ። እስከ ዛሬ ፍየል ለፍየሉ ስለቅምለት ቆይቼ ዛሬ አንድ ቀን እንደዚህ ስለሆነ አልኩት ፍራንኩ ሳይሆን እንትን ያለኝ እኔ ውለታው ነው በጣም ያናደደኝ እና አልኩኝ በቃ ልውጥ አልኩኝ። ምንም ሰላም አልሰጠኝም። ልውጥ አልኩኝ፣ ወጣሁኝ ማልኩኝ። ወደ ፊልም ቤት ዞር አልኩኝና ለራሴ ወሰንኩኝ። ወላሂ ሁለተኛ ፊልም ቤት የሚባል አልገባም አልኩኝ። ከዚያ በፊት የሚገርማቸው አባቴ ቁርአን ቤት ካልገባችሁ ብሎ በጣም አዛ አድርገነዋል። አንቀራም ብለን እኔና ወንድሞች በጣም ለምኖ ገርፎ ምን ብሎ ነው በቃ እምቢ ብለነዋል። ጫማ ሁሉ ይገዛልንና እንድሰጣችሁ ከፈለጋችሁ ቁርአን ቤት የምትሄዱ ከሆነ ነው ይለናል። ተዋ ጫማውን ካልፈለክ እንለዋለን። አንሄድም። የፈለገ ቢሆን ቁርአን ቤት አንወድም ነበር። በቃ ለምኖን ምን ብሎን በቃ እምቢ ብለነዋል። የመጀመሪያ ወንድሜ ትንሽ ይሻል ነበር። አቡከር የሚባል ወንድም አለኝ። እሱ ቢያንስ እስከ አራህማን ድረስ ቀርቷል። ከእኔ ደግሞ ተለቅ የሚለው ሰይድ የሚባለው በ2 ዓመት የሚበልጠኝ እሱ ደግሞ ወደዋ ድረስ ቀርቷል። እኔና ታናሽ ወንድሜ እምቢያል ነው በቃ አንቀራማ። መጨረሻውን ከዚህ ከፊልም ቤት ዞር አልኩኝ እና ወላሂ ሁለተኛ ፊልም ቤት አልገባም አልኩኝ እና ሄድኩኝ። እቤት ሆነ በቃ የምውለው እቤት ሆነ የምውለው ወዴት ልሄድ መሄጃ አጣሁኝ። ፊልም ቤት እንዳልሄድ ደስ የሚለኝ ከልጅነት ጀምሬ ወላሂ ብዬ ከማልኩ ማልኩ ነው በቃ ወላሂ አልገባም አልኩኝ። አልገባም የፈለገ ቢሆን። ከዛ መሄድበት ሳጣ በሩ ላይ ዝም ብዬ ቁጭ ብዬ አንድ ቀን ጓደኞቼ ሲያልፉ ተመለከትኳቸው። ወዴት ነው የምትሄዱት አልኳቸው። ቁርአን ቤት እየሄድን ነው አሉ። እኔ ለመቅራት ፈልጌ አይደለም ይወታቸዋል። ግን እዚህ ብቻዬን ከምቀመጥ ፊልም ቤትም ማልሄድ ከሆነ ለምን ተከትያቸው አልሄድም አልኩኝና በውስጤ በቃ አላህ ይሄን ነገር እንትን አለልኝ። ልከተላችሁ አልኳቸው እና ተከተላሉ። ግን እኮ ቁርአን የለኝም አልኳቸው። ችግር የለውም ና ዝም ብላሉ። ከዛ በኋላ እሺ አልኩኝና ተከተልኳቸው ሄድኩኝ። ሲሄድ ቁርአን ቤት ገባኝ። አሊፍ ክፍል እዚህ ግባ አሉኝ። ጓደኞቼ ናቸው። አሊፍ ባ ታ ሳ ጂም እያሉ ይጮኻሉ። እኔ ጮኸት አልወድም። ምንድን ነው የሚጮኸት አልኩኝ። ምንድን ነው የሚጮሁት እነዚህ ልጆች? እኔ ያልቀራም በቃ ብዬ ወጣሁና ሶላትስ ዝም ብዬ ጓደኛ እንደ ሚፍታህ የሚባል ልጅ ነበር። ሚፍታህ ጁድና አህመድ ጁድ ይባላሉ። የዛው የደጋ ልጆች ናቸውና ጠየቅኳቸው። እንደው ዝም ብዬ ሶላት ብቻ በሰግር ጀነት እገባለሁ አልገባም አልኳቸው። እኔ ቁርአን በቃ ስለሚጮሁ እንትን አልልም አልወድም አልኳቸው። ትገባለህ ጀነት ከሰገርክ አሉኝ። እሺ አልኳቸው። በቃ ሶላት እሰግዳለሁ ቁርአን ግን አልቀራም ብዬ ወሰንኩ። ከዛ ሶላት የሚባል አላቋረጥም እሄዳለሁኝ። ይወታቸዋል። የዛኔ ገና 5ኛ ክፍል ምናምን አካባቢ 6ኛ ክፍል ገባ 5ኛ ክፍል 6ኛ ክፍል እንደዚህ ነው። ከዛ በኋላ በዚህ ሁኔታ ሳለሁ በጣም ሶላቴን እጠብቃለሁ። ሶላቴን ጠብቄ ነው የምሰግደው። ሌሊት ራሱ ከሆነ ተነስቼ ሄጄ እሰግዳለሁ። ከቤት ሌሊት ጨለማ ስለሆነ ለመውጣት ምን አድርጋለሁ? ውዱ አድርጌ ምናምን እጠብቅና ከአዛን በፊት ልክ አዛን ተብሎ ከላይ ሰዎች ሲያልፉ እነሱን ተከትዬ እሄዳለሁ መስጂድ ብቻዬን ስለምፈራ ማለት ነው። ትንሽ ነው ገና 11 አካባቢ ነው 11 ዓመት ምናምን አካባቢ ነው። ከዛ በሽንቁር እንደዚህ ብዬ በሩን አይና ልክ ሰው ሲያልፍ ምናምን ባትሪ ይዘው ሲያልፉ እነሱን ተከትዬ እሄዳለሁ። በጣም በአብዛኛው አንድ ሰውዬ ሞቷል፣ አላህ ይማረው። ያ ሰውዬ ነበር በዛ የሚያልፉ። እኛ ሰፈር ነው፣ ሽማግሌ ነበረ። ከዚያ በኋላ እሱን ተከትዬ እሄዳለሁ። እንዳውም ልጁ ባለፈው እዚህ መጥቶ በቃ ሲያስቀኝ ነበር አባቱ ታሪክ እያነሳ
አያቱ ነው ለዚህ ለጓደኛ ማለት ነው። ከዚያ ከላይ ይመጣል ያልፋል፣ ወደ መስጂድ ይሄዳል። እሱን ተከትዬ ሁሌ ይሄድ ነበር። አንድ ቀን ተከትዬው ከኋላ ሲሄድ እንደለመድኩት ባትሪውን ይዞ እንደዚህ ዝም ብሎ ዱላ ይዞ ምናምን ይሄዳል ወደ መስጂድ። በጣም ቀርቤዋለሁ ለካ ሳላስበው ከኋላ ልክ ማን ነው ብሎ ዘወር ሲል የለውም። አምልጥ አልኩኝ ወደ ቤት ነው። እኔ እንደዚህ በጣም ነጭ ውሸት ስትዋሽ በጣም ተናድጄብሃለሁ። እሱ ለኢየሱስ ሳይሆን ለእስራኤል የተነገረ ነው። አውጣና ውሸት ናገር፣ ችግር የለም አብሽር። እኔን መሰረት ትችላለህ በማስረጃ አውጣ። እየተሰደኩ አይደለም፣ ሀቅ ነው ማለት። አሁን አንተ በውሸት እዚህ የሚያምን ሀቅ ነው። አሁን አውጣና አሳየን። ያለ ጎስ አውጣው አንተ ራስህ። ያው አንተ ራስህ ማስረጃ አሳየን። ታረላ እንደ ሰው ላይ እንትን እያልክ ያለ አውጣ። እኔ አሁን መጽሐፍ ተጠገቤ የለም። አውጣው ነው። እኔ አንብቤዋለሁኝ። መጽሐፉም የማነው እንትን የሚለው ለእስራኤል የተነገረ ነው እንጂ ለኢየሱስ ክርስቶስ የተነገረ አይደለም። እሺ ካነበብከው ምን ይላልሽ? አስረዳ ምን ይላል? ከዛ ቅዳሜን ቀኑ ሙሉ እስልምና ልቀበል እያልኩ ወደ 9 ሰዓት አካባቢ ለታላቁ ደወልኩለትና ታላቁ እንዴት ነው ምናምን ስለው ልደውልልህ ስል ደወልክ አለኝ። ፊት ለፊት ነው የምልሽ እሱ ፊት። ከዛ ምን ነው ምናምን ስለው አረጃ በቃ ሻሃዳ ይዝ ምን እኔ ራሱ ነፍሴ እየተጨነቀች ነው አለኝ ማለት ነው። እንዴ ያማል እኔ ራሱ እኮ ሻሃዳ ሊዝን የደወልኩልህ አለው። ማርያምን በል አለኝ። ከዛ አዎ ምን አለው አለው። እኔ እኮ አላምንህም አለኝ። እማታምነኝ ከሆነ እንዳልተወው አትለምነኝ አልኩት። ከዛ በቃ እንዴት እንደተጨነቀ እንዴት እንደተጠበበ እንዴት እንደተንቀጠቀጠ እኔ ነኝ የማውቀው። እሺ ቆይ ኡስታዞች ጋር ልደውል ቆይ ምናምን ብሎ ስልኩን ተቻኩሎ ዘጋው። ወዲያውን እንደዘጋው መልሶ ደወለልኝ። ከዛ ወይ ምናምን ስለው እንዴ የሆነ ነገር ብትሆንስ ይሄው መንገድ ላይ እኔን ሻሃዳ ላስይዝህ አለኝ። ከዛ እዛው ሻሃዳ ሲያዝኝ እንደዚህ ነው እኔ ሻሃዳ ያዝኩትና ከዛ ቀን ጀምሮ እኔ የዛን ቀን ሻሃዳ ያዝኩለታ እንዴት መሰለሽማ የሆነ ልጅ እያለሽ እንቁጣጣሽ ወይ ደግሞ ፋሲካ ይሆናልና ገላሽን በጠዋት ተነስተሽ ትታጠቢያለሽ። ከዛ አዲስ ልብስ አዲስ ጫማ ታረጊና የሚሰማሽ ስሜት አለ ልጅ እያለሽ ማለት ነው። በቃ አዲስ እጅ አዲስ እግር አዲስ ጭንቅላት እንደዚህ አይነት ነገር ነው ስሜቱ ልነግርሽ አልችልም። ከዛ በቃ እንደዛ ሆነ። ይኸው እንግዲህ እስካሁን ድረስ አለው አልሐምዱሊላህ። በጣም ብዙ በህይወቴ በቃ ምናልባት በህይወቴ አሉኝ ብዬ ከማስባቸው ከ100% ነገር ኦልሬዲ ወደ 95% እኔ በህይወቴ አጥቻለሁ። በጣም ከባባድ ነገሮች እኔን በጣም በህይወት ያጎደሉኝም ብዙ ነገሮች አጥቻለሁ። ግን እስቲል ነው ያጣ አይመስለኝም እና አላህ የተሻለውን እንደሚሰጠኝ ያምናለሁ፣ እየሰጠኝም ነው ማለት ነው። እና በዚህ መንገድ ነው የሰለምኩት። እኔ ጋሚ ታላቁ ላይም ደግሞ አለች ርች እኛ ወደ እስልምና ለመምጣት እንድንወስን ያደረገን ነገር ሰማይን ምድርን ለብቻው የፈጠረ በፈጣሪነቱ ላይ ፍጡርነት የሌለበት በጠባቂነቱ ላይ እንቅልፍ የሌለበት በጌትነቱ ላይ ባርነት የሌለበት ወይ በጌትነቱ ላይ ሌላ ጌታ የሌለበት ሰማይን ምድርን ለብቻው የፈጠረ ሩህሩህ አዛኝ የሆነው ያ የዓለማቱ ጌታ አብርሃም፣ ይስሐቅ፣ እስማኤል፣ ያዕቆብ ሁሉም ሲገዙት የነበረው ያ አንድ አምላክ አለ። ያንን አንድ አምላክ ለመገዛት ወደ እስልምና መጣን። በቃ ይሄ ነው። ያንን አንድ አምላክ በብቸኝነት ለመገዛት በማርያም በኩል በገብርኤል በኩል በሚካኤል በኩል በአቡነ ገብረ መንፈስ ቅዱስ በኩል አናገኘው። መካከል የለም በሁለታችን በእኛና በአምላካችን መካከል መካከለኛ የለም። ዳይሬክት ነው አላህን የምታናግሪው፣ ዳይሬክት ነው የሚያናግርሽ። ይሄ እስልምና ነው። አንድ የመጨረሻ ነገር ጨምሬልሽ በዚህ ጨርስ እርቾዬ። ያው ኢየሱስ አምላኩን ማን ብሎ ነበር የሚጠራው? እስቲ እንደምታውቂው። እሺ ሌላው እንዳነበብኩት እኔ ባለሁበት የኦርቶዶክስ እምነት እናታችን ቅድስት ድንግል ማርያም የኢየሱስ ክርስቶስ እናት ትባላለች። ኢየሱስ ክርስቶስን በድንግልና የመውለድ ሀቅ ማንንም የማያሻማ ቢሆንም ካጠፋው ይቅርታና የኔ ጥያቄ ፈጣሪ በፍጡሩ የመፈጠሩ ሚስጥር ምክንያት ምን ይሆን ነው?
ይህን በእርግጥ አንተን መጠየቅ ያሳፍራል፣ ይቅርታ። ሌላው ከዚሁ በተያያዘ በእስልምና ደግሞ ካልተሳትኩ ቅዱሱ ቁርአን ማርያምን የኢየሱስ ወይም የኢሳ እናት ነች ይላታል። እሱም በእስልምና እንደ ነቢይ ይቆጠራል መሰለኝ። እናም ጥያቄ አንድ ኢየሱስ እናንተ ጋር ነቢይ እኛ ጋር ፈጣሪ እንዴት ሊሆን ቻለ የሚል ነው። የመጨረሻና ከዚሁ በተያያዘ ደግሞ ኢየሱስን በእስልምና መወለድ ሳነብ ኢንተርኔት ላይ እንደ ተአምር ይቆጠራል፣ ማርያምን በዚህ ተአምር ውስጥ ቁልፍ ሚና አላት ይላል። ይህ ተአምርና ሚና የተባለው የእናታችን ማርያም ኢየሱስን በድንግልናና በመውለድ ችሎታዋ ብቻ ነው ወይስ በኢየሱስ መወለድ የቅዱሱ አላህ ፍቃርና ጠቢብነትን ማሳያ ስለሆነ ነው ወይስ ሌላ መልእክት አለው የሚል ነው። በጣም ጥሩ። አዎ ድንግል ማርያም በድንግልናዋ ማንም ወንድ ሳይነካት፣ ልብ በሉ ሳይገናኛት ብቻ አይደለም፣ አንድ ባዕድ ወንድ እንኳን እንዲህ አድርጎ ነክቷት የማታውቅ እንደሆነች ተነግሯል በቁርአን ላይ። ወለም የምሰስኒ በሸር አለች፣ ወንድ ያልነካኝ ስሆን የምትለውን ቃሏን አላህ አረጋግጦ አስፍሮላታል። ማንም ወንድ አልነካትም። በዚህ ማንም ወንድ ሳይነካት በድንግልናዋ ሳለች አምላክ አላህ ስብሐነሁ ወተዓላ ተአምራዊ በሆነ መንገድ ያለ ወንድ ግንኙነት ከእርሷ ልጅን ፈጥሯል። ገብቷችኋል? ይሄንን ምክንያቱንም ጠይቃ ነበር። ለምንድን ነው የሚለውን መልአኩ ገብርኤል መጥቶ ይህን በነገራት ጊዜ ጠየቀችው። ወሊነጅዐለሁ አያ፣ አምላክሽ አላህ ይህን ከአንቺ የማደርገው ተአምርን ላደርግ ዘንድ ነው ብሎሻል። ተአምር ማለት እስከዛሬ ሲደረጉ ከነበሩ ነገራቶች ወጣ ያለ በተለምዶ የማይታወቅ ያንን ጥሶ የመጣ ማለት ነው። ከዚህ በፊት ያለ ወንድ ከሴት ብቻ የተፈጠራለ የለም ነበር ከእርሷ በፊት። ገብቷችኋል አይደል? ነገር ግን ከእርሷ ይሄን ነገር አምላክ አላህ ሱብሓነሁ ወተዓላ በማድረግ ለካ አምላክ ያለ ወንድ ግንኙነት ከሴትም መፍጠር ይችላል ማለት ነው የሚለውን የአምላክ ኃይል ሙሉ እንደሆነ ሰዎች ይረዱ ዘንድ ለማድረግ ያደረገው ጥበቡ ነው። መልአኩ ገብርኤልን ጠይቃ እሷ ይሄንን ብሏታል። ወሊነጅዐለሁ አያ፣ ተአምረኛነቱ ከሁለቱም በኩል ነው። የተአምሩ ባለቤት ማን ነው? ይሄን ነው እንድታስተውል የምፈልገው። ያ አንዱ አምላክ ነው። አሕሰነት ፈርጀሃ ፈነፈኽና ፊሃ ሚን ሩሒና ወጀዐልናሃ ወብነሃ አየተን ሊልዓለሚን ይላል። እርሷንም ልጇንም ለዓለማት ድንቅ ተአምር አደረግኳቸው ይላል አላህ። እርሷንም ልጇንም ተአምር አደረግኳቸው። የእርሷም ተአምር ነው ያለ ወንድ ማንም ወንድ ሳይገናኛት የወለደች ሴት ያቻትና ተብላ ትገለጻለች አይደለ? ተአምር ነች። እርሱም ተአምር ነው ያለ አባት ከእናት ብቻ የተፈጠረ የተገኘ በማለት ይሄም ለእርሱም ተአምር ነው። ገብታችኋል አይደለ? አምላክ በእነርሱ ላይ ድንቅ ስራውን ተአምሩን አሳይቷል። አዎ ተአምር ናቸው። ገብታችኋል አይደል? የዚህ ግን ባለቤቱ ማን ነው? ያ አንዱ አምላክ ነው። ያንን አንዱን አምላክ ነው ልንደነቅበት የሚገባው። ያንን አንዱን አምላክ ነው በዚህ ነገር ላይ ልንገረምበት የሚገባው። ገብታችኋል አይደለ? ያ ነው። ስለዚህ ክርስቶስ ለምንድን ነው ታዲያ ከተወለደስ በኋላ ወይ ከተፈጠረ በኋላ ምን ለመሆን ነው የሚለውንም ማርያም ጠይቃ ተመልሶላታል። ወራህመተን ሚና አላት። ቀጥሎ መልአኩ ገብርኤል ምን አላት? አምላክሽ አላህ ተአምር ላደርገውና ልክ እንዲሁ ደግሞ ከእኔ የሆነ እዝነት ሲሆን አለ። ለማን? ለእስራኤል ሰዎች። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ከእኔ የሆነ እዝነት ናቸው ለዓለም ሰዎች ብሎ ይገልጻቸዋል። ነቢያቶች የአምላክ እዝነት ናቸው ለሰው ልጆች። አምላክ ሲያዝን ጊዜ ለሰዎች ከራሱ ጋር ሊያስተዋውቃቸው፣ ሊያስታርቃቸው፣ ሊመልሳቸው ሲፈልግ ነቢያትን ያስነሳና ይልካል። ያ ነቢይ ስለ አምላክ ማንነት ሲናገር እነዚያ ሰዎች ሲያውቁና አምላክን ሲገዙ ሲያውቁ ጊዜ ዛኔ ከእርሱ ጋር ህብረትን ይፈጥራሉ ማለት ነው። ገብታችኋል አይደለ? ስለዚህ አምላክ አላህ ሱብሓነሁ ወተዓላ መልእክተኛ አድርጎ ሊልከው ከእኔ የሆነ እዝነት የሚለውን በሌላ ቦታ ላይ አላህ ሲገልጸው ምን አለ? ስለ መሲሁ ሲነግራት ለማርያም ወረሱለን ኢላ በኒ እስራኤል አለ። ወደ እስራኤል ልጆች የምልከው መልእክተኛ አድርገዋለሁኝም አላት። ያችሁ ለእስራኤል ሰዎች የተላከ ነው። ለእስራኤል ሰዎች በቃ እንደ አርአያ ተደርጎ የተመረጠ ነው። አምላክ አላህ ሱብሓነሁ ወተዓላ ሌላ ቦታ ላይ በሱረቱ ዙኽሩፍ ላይ ሲናገር ምን ይላል? ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። እርሱ የማርያም ልጅ ጸጋዬን ከዋልኩባቸው መልእክተኞቼ መካከል ነው፣ አገልጋዮቼ መካከል ነው ካለ በኋላ ለእስራኤል ልጆችም ተምሳሌት አድርጌዋለሁ ይላል። እርሱ አዎ በጊዜው ለነበሩ ለእስራኤል ሰዎች መልእክተኛ ነበር፣ ተምሳሌት ነበር፣ ነቢይ ነበር። ለትውልዱ ስለ አምላክ ሰብኳል፣ ስለ አምላክ አስተምሯል፣ ማድረግ ያለበትን ሁሉ አድርገዋል። ይህ ነው በእርሱ በኩል አምላክ አላህ ሱብሓነሁ ወተዓላ እንዳልኳችሁ ድንቅ ተአምርን አሳይቷል ለሰዎች። ታችኋል። ሙታንን የማስነሳት ተአምር ተሰጥቷል። ማየት የተሳናቸውን አይናቸውን የመፈወስ ተአምር ተሰጥተዋል። መስማት የተሳናቸውን እንዲሰሙ ተአምር ተሰጥቷል። ለምጽ ያለባቸውን ዝም ብሎ በመዳበስ ይፈውሳቸው ነበር። ቢስሚላህ በአላህ ስም ብሎ ይፈውሳቸዋል። ወዲያውም አይናቸው እያየ ይፈወሳሉ። መሲሁ ከደጋግ መልእክተኞች ነቢያቶች መካከል ነበር። አላህ በጣም በርካታ ተአምራትን ሰጥቶታል። ይሄ በቁርአን ላይ ይናገራል። በሱረቱል በቀራ ላይ ወለቀድ አተይና ሙሳ ልኪታብ ወቀፈይና ሚን ባዕዲሂ ቢሩሱል ወአተይና ዒሳ ብነ መርየም ልበይናት ይላል። የማርያምን ልጅ ዒሳንም በጣም በርካታ ተአምራትን ሰጥቶታል። ሌላኛው
ሌላኛው ምንድን ነው? መሲሁ ዒሳ ዓለይሂ ሰላም የሚደንቅ ተአምራቶችን ካደረጋቸው መካከል ወሰንክ? አዎ ማሻአላህ። የምለውን ቃል አብረህ እየተከተልክ በል። እሺ። አሽሃዱ አሽሃዱ አላ አላ ኢላሃ ኢላሃ ኢለላህ ኢለላህ ወአሽሃዱ ወአሽሃዱ አነ ሙሐመደን ረሱሉላህ ረሱልላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሃል። ለአላህ ምስጋና የሚል ቃል እኮ የለውም። ሙስሊም የሚል ቃል ከቁርአን በፊት ብታመጣልኝ ይሄ ሁሉ እንትን አልነበረውም። ትሰልማለህ? ሙስሊም የሚለውን ቃል ከቁርአን በፊት ላምጣለህ? ከቁርአን በፊት እንደነበረ ከገዛ መጽሐፍህ ላምጣለህ? አምጣልኝ እስቲ። በጣም ጥሩ። ሙስሊም የሚለውን ቃል ካመጣን እስልምና ሊቀበል ነው የሰው ከየት? ከገዛ መጽሐፍ። በጣም ጥሩ። ብሉይ ኪዳን በምን ቋንቋ ነበር የተጻፈው? ሂብሪው። በሂብሩ ነው የተጻፈው። በጣም ጎበዝ ልጅ። እሺ፣ በሂብሩ ነው የተጻፈው። ዋው! ቁርአን ሙስሊም የሚለውን ቃል ልታመጣልኝ ነው? ሙስሊም የሚለውን ቃል ላመጣልህ ነው። በመጀመሪያዋ ኢዮብ 22:21ን እንመልከተው። ከዛ ወደ ሂብሩ እንሄዳለን። በሂብሩ ነው የተጻፈው ብሎናል። ወደ ሂብሩ እንሄዳለን። እሺ ምን ያለ እዚህ ጋር መጽሐፈ ኢዮብ አይደለ? ኢዮብ 22 ምዕራፍ 22 ቁጥር 21 ላይ እንሄድ። ቁጥር መጀመሪያ ግን ትቀበለዋለህ? ይህ መጽሐፍ ስለመቀበል ሳይሆን ለአንተ ማስረጃ አምጣልኝ ከመጽሐፊ ብለህ ነው አይደለ? ሙስሊም እንደነበሩ ነብያቶች ወይ አይ ችግር የለውም እንትን አትበል። አይ ላሳየህ ነው። ስለዚህ ኢዮብ 22 ተቀበለው ብዬ ነው። እሺ ኢዮብ 22:21 ምን ይላል? ቀጥል። ኢዮብ 22:21 ምን ይላል? ለእግዚአብሔር ተገዛ። ለእግዚአብሔር መገዛት ማለት ምን ማለት ነው የሚለውን አሁን ቀጥታ በሂብሩ ነው የተጻፈው ብሎናል መጽሐፍ ቅዱስ። በሂብሩ ይህን ምዕራፍና ቁጥር ይዘን እንሄዳለን። በዕብራይስጡ ላይ እንሂድ። በዕብራይስጡ ላይ እንሂድ። ኢዮብ 22:1 አንዴ ምዕራፍና ቁጥሩን ጻፉት እንዳንረሳ ልጆች። ኦኬ ሂብሩ እዚህ ጋር እንግባ። መልካም ባይብል ሀብ እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረስ አለላችሁ። እኛ ምንገባ የት ነው? ኢዮብ ላይ ነው። ጆብ ያውን መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 እናድርግ። ምዕራፍ 22 ቁጥር 21 ለእግዚአብሔር ተገዙ ይላል። ለእግዚአብሔር መገዛት ማለት ምን ማለት ነው? የሂብሩ ቃል ይፍታል። ይሄ መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ነው። ቀይሬ ላሳያቸው፣ ወደ አማርኛ እንቀይረው። መልካም ይታያቸዋል። ኢዮብ 22:21 ለእግዚአብሔር ተገዙ ይላል። አሁን እዚህ ጋር ሂብሩ ጋር እንገባለን። ኤችኤቢ ያውና ሂብሩ ላይ እንግባ። ወደ አማርኛ እንቀይረው። እሺ ወደ ትይዩ ዕብራይስጥ ሂድ ይላል። ኢዮብ 22:21 ወደ ትይዩ ዕብራይስጥ ሂድ። የዕብራይስጥ መፍቻ ቃል እዚህ ጋር እንገባለን። እሺ መልካም። አሁን ስልክ ልትወጣ ነው እንዴ? ብዙ ሄድክ እኮ። ከዕብራይስጡ ላሳየህ። ዕብራይስጥ የሚል ቃል በቃል እያሳየሁ ነው አይደለ? የዕብራይስጡን ምዕራፍ 22 ቁጥር 21 ቀጥታ እሱ ጋር ልንገባ ነው። አሁን ጨርሰናል። ለዚህ ጋር ወደ አማርኛ እንቀይረው። እግዚአብሔር መገዛት ማለት ምን ማለት ነው? ለእግዚአብሔር መገዛት ምን ማለት ነው ይለናል። እቺ ቃል ምን ትላለች? አንብባት። ሙስሊም ቀጥል እስኪ። ሙስሊም ልጅ ምን ማለት ነው? ለእግዚአብሔር መገዛት ያው ቃል በቃል ለእግዚአብሔር መገዛት ምን ማለት ነው? ሙስሊም ማለት ነው ብሎ አስቀምጦታል። ጌታ እሺ ቀጥል። ጌታ ዘመንህን ይባርከው። ሙስሊም ሁኑ ሲባሉ ቀጥታ ለእግዚአብሔር ተገዙ ሲባሉ ሙስሊም ሁኑ ማለት ነበር። ሙስሊም ለመሆን ምን ማድረግ አለብኝ? ለእግዚአብሔር ተገዛ። ያው ቃል በቃል አረብኛውን ቃል በልልኝ እስቲ። ያው ለእግዚአብሔር መገዛት ማለት ነው ሙስሊም ብሎ ቃል በቃል ተረጋጋ። ሙስሊም አትቸኮይ፣ ተረጋጋ። ምን ብሎ ነበር?
ሙስሊም የሚለውን ቃል አምጣልኝ ከቁርአን በፊት። ለዚያውም ያው ነቢያቶች ለእግዚአብሔር ተገዙ ሲባሉ ለአንድ አምላክ መገዛት ማለት ሙስሊም ማለት ነው የሚል ቃል በቃል መጣሁልህ። የጌታ ሰው ይህ ቃልስ ሌላ ልጨምርልህና ሌላ ሰርፕራይዝ ላሳይህ። ይህ ቃል ምን ይላል እዚያው ላይ? እስልምና ምን ማለት ነው? ለእግዚአብሔር መገዛት ማለት ነው ብሎ ቃል በቃል አስቀምጦታል። እስልምና በገዛ መጽሐፋችሁ እምነታቸውን እንሰብካቸዋለን ቅዱሳኖች፣ በገዛ መጽሐፋችሁ። ከዚህ በኋላ ምን ይሆንላቸው? አይ ወደ አማርኛ ቀይሮት ነው ልትሉ ትችላላችሁ። ወደ አማርኛ ቀይሮት ነው እንጂ በእንግሊዝኛ ላይ የለም። እዚያው ላይ የትም ሳንሄድ በእንግሊዝኛ ናሳያችሁ። እዚያው ላይ የትም ሳንሄድ ቅዱሳኖች፣ ይሄ ቃል ምን ይላል? ይሄ ቃል ሙስሊም ያ ስለ ጊዜ ብቻ የመጣ ሳይሆን ቀደምት ነቢያት ሁሉ የታዘዙበት ነው። ለአንዱ አምላክ ተገዙ ሲባሉ ጊዜ ሙስሊም ሆኑ እየተባሉ ነበር። ለአንድ አምላክ መገዛት ማለት ሙስሊም መሆን ማለት ነው የምንለው ለዚህ ነው። በመጽሐፋቸው ላይ በገዛ መጽሐፋቸው ላይ ነቢያቶች ለአንድ አምላክ ተገዙ ሲባሉ ጊዜ ሙስሊም ሆኑ እየተባሉ ነበር። ለአንድ አምላክ ይገዙ ነበር። አሁን ሌላ ሰርፕራይዝ ላደርጋቸው ነው። ኢየሱስ ራሱ ሙስሊም ነበር። ለምን ከተባለ ለዚያ ለአንዱ አምላክ ይገዛልና ለአንድ አምላክ መገዛት ማለት ሙስሊም ማለት ነው ከተባለ ኢየሱስ ክርስቶስ ራሱ ለአንዱ አምላክ ይገዛልና ሙስሊም ነው ማለት ነው። ክርስቲያን አይደለም። ኢየሱስ ለአምላኩ እንደሚገዛ ላሳያቸው። የገዛ መጽሐፋችሁ ላይ ኢየሱስ ክርስቶስ ራሱ ሙስሊም ነበር። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 24 ላይ ልሂድ። ኢየሱስ ክርስቶስ ለዚያ ለአንዱ አምላክ ይገዛ ነበር። አንደኛ ቆሮንቶስ ምዕራፍ 15 ለዚያ ለአንዱ አምላክ ይገዛል። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ኢየሱስ ማለት ነው፣ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። ለአንድ አምላኩ ይገዛል። ለአንድ አምላክ ለዚያ ለአንድ አምላክ መገዛት ማለት ሙስሊም ማለት ነው። ስለዚህ ኢየሱስ ክርስቶስ ራሱ ለዚያ ለአንድ አምላክ የሚገዛ የሆነ ሙስሊም ነበር። የታቸዋላ ቅዱሳኖች ያ ስለዚህ ለአንዱ አምላክ መገዛት ያ ማለት ሙስሊም መሆን ማለት ነው። ሙስሊም ሁን እያሉ እየተባሉ ነቢያቶች ይታዘዙ ነበር። እሺ ወደ አረበኛው ለቀየሩላችሁ